ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች፣ እነሆ ለዛሬ ይሆናል ያልናቸውን አጫጭር መረጃዎች ይዘን ቀርበናል። መረጃዎቻችንን ሰብስክራይብ በማድረግ አብራችሁን ሁኑ እንላለን። እነሆ ከጊዜ ወደ ጊዜ ከእለት ወደ እለት እየጨመረ ያለው የመዘዋወርና ከቦታ ቦታ መንቀሳቀስ ስጋት በርካታ ዜጎችን አስጨናቂ ሆኗል። ለስራና ለግልም ሆነ ለመንግስታዊ ጉዳዮች ለሆኑ ጉዳዮች ከሀገር ወደ ሀገር መንቀሳቀስ ፈታኝ እየሆነ መምጣቱ በርካቶች ለዝግጅት ክፍላችን ነግረውናል። እኛም ተገኝተን ያየነውን ጉዳይ እነሆ በአዲስ አበባ ወደ አዋሳ በሚመጣው ፈጣን መንገድ ወይም ኤክስፕሬስ ዌይ በመባል በሚታወቀው መንገድ ላይ በተለምዶ ስሙ አዱላላ ተብሎ በሚጠራው አካባቢ በመንገድ በመዝጋትና በአካባቢዎቹ ሰዎች መሳሪያ የታጠቁ ሰዎች በማስፈራራትና በሚያደርጉት የዘረፋና የግድያ ወንጀል ባለመቆም ምክንያት የብዙሃን ስጋታቸውን ገልጸውናል። ትላንት ሐምሌ 15 ቀን ከአዲስ አበባ ወደ ሐዋሳ ዲላ እየተጓዘ የነበረ የቤት መኪና ላይ በውስጡ የተሳፈሩ የነበሩ ተሳፋሪዎች አቀናባሪዎች ወይም አዱላላ የሚገኝበት አካባቢ ሲደርሱ ወደ መኪናዋን ወደ ቢሸፍቱ እንድትዛወር ተደርጎ በመኪናው ውስጥ የተወሰደው መኪናና እንደውም ባለቤቱ አስክሬኑ በአስፋልት ዳር ተጥሎ መገኘቱን ለማወቅ ተችሏል። ይህ መረጃ ሊታወቅ የቻለው በፌዴራል ፖሊስና የፈጣን መንገድ ደህንነት የካሜራ ባለሙያዎች ባደረጉት ከፍተኛ ጥረት መሆኑ ሊታወቅ ችሏል። ለጊዜው ባልታወቀ ህገወጥ ቡድን በዚህ የፈጣን መንገድ ላይ እየተደረገ ያለው የዘረፋ ተግባር በመንግስትም ወይም በአካባቢው የህግ አካል መከላከል አለመቻሉ በማለት መልእክታቸውን ነግረውናል። ከግንቦት እስከ ሰኔ ሐምሌ ድረስ በዚህ መንገድ አመሻሽ ላይ የሚመጡ መኪናዎች ላይ በተከታታይ እየተደረገ ያለው የዝርፊያና ወንጀል መበራከቱን የአካባቢው ነዋሪዎች መረጃ ሰጥተውናል። የቦቴ ከተማ ነዋሪ የሆኑት አቶ ኢረና ኢተፋ በዚህ ጉዳይ ላይ በሰጡን አስተያየት የመንግስትም ሆነ ጉዳዩን እያጠና ያለው የተለያየ መረጃዎች በሸኔ ስም እየተደረገ ያለው ዝርፊያ ሸኔ ይሁን ወይም ሌላ የተደራጀ የወንጀለኛ ቡድን ነው በማለት አስተያየት ሰጥተናል። ሸኔ ይሁን ህገወጥ ሌላ አካል በዚህ መንገድ ላይ ዘረፋ እያደረገ መሆኑን ተነግረውናል። አብዛኛው ሰዎች የሸኔ ነው በማለት አስተያየታቸውን ቢሰጡም ነገሩ ግን መንግስት ማጣራት አለበት በማለት አስተያየታቸውን ሰጥተውናል። በአዲስ አበባ እየተስተናገደ ያለው የ2026 የአየር ንብረት ለውጥ ውይይት ሊካፈሉ የመጡ የልኡካን ቡድኖች በኢትዮጵያ በተለያዩና በአዲስ አበባና ያለውን ፈጣንና ለውጥ ማድነቃቸውን ለበርካታ ሚዲያዎች ገልጸዋል። የውጭ ጉዳይ ሚኒስትር የሆኑት አቶ ጌዲዮን ጢሞቴዎስ እንደገለጹት በኢትዮጵያ 2020 በእንደ አውሮፓውያን አቆጣጠር ዓለም አቀፍ የአረንጓዴ ልማት እያደረገች ያለውን እና ከዚህ ቀደም የነበረውን ዓለም አቀፍ የአረንጓዴ ልማት እና በኢትዮጵያ ውስጥ እየተደረገ ያለውን በተለይ በክልሎች እየተደረገ ያለውንም ጋባዦቹ ገልጸዋል። ይህ በእንዲህ እንዳለ ከቅርብ ጊዜ ወዲህ አረንጓዴ ልማትን ሊወያዩ መጡ የብራዚል፣ የአውሮፓ፣ የምዕራብና የአፍሪካውያን ተወካይ ልኡካን ቡድን አዲስ አበባን በመጎብኘት የአዲስ አበባ ውስጥ የተደረገውን ታላቅ የልማትና የለውጥ እድገት አድንቀዋል። ከዚህም በተጨማሪ እንደ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገለጻ በቅርቡም ከአንድ ዓመት በኋላ በተለያዩ ክልል ከተሞች ኤምባሲዎች እንደሚከፈቱም ገልጸዋል። ለአብነትም የጠቀሱት ድሬዳዋ፣ አዋሳና አዲስ አበባ፣ ባህር ዳር ላይ ኤምባሲዎች እንደሚከፈቱ መረጃዎችን አስቀምጠዋል።